ዶክተር ሩት አለሙ እባላለሁ በአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የህፃናት አይን ህክምና ሰብ ስፔሻሊስት ሐኪም ነኝ። እኔ የምሰራበት ክፍል የአለርት ሆስፒታል የህፃናት አይን ህክምና ክፍል ነው። የህፃናት አይን ህክምና ክፍል እንግዲህ አንድ ህንፃ ለራሱ ተገንብቶለት ከኢትዮጵያም የመጀመሪያው ነው የሚሆነው። በዛ ክፍል ውስጥ ነው የምሰራው። እስካሁን 2 ሐኪሞች አለን እና ብዙ ህፃናት የሚረዱበት ክፍል ነው። የህፃናት የአይን ኦፕሬሽን ማንኛውም ኦፕሬሽን ይሰራል። ህፃናት መነጽር የሚያስፈልጋቸው መንሸዋረር ችግር ያለባቸው ህፃናት በዚህ ክፍል ውስጥ ህክምና ያገኛሉ ማለት ነው። እንግዲህ በአለርት ሆስፒታል የአይን ህክምና ክፍል ውስጥ ኦልሞስት አሁን 1 ዓመት የሆነ ነው። የህፃናት አይን ህክምና አልነበረንም። ሁሉንም ህፃናት ሪፈር ነበር የምናደርገው። ነገር ግን አሁን ህፃናት ሁሉንም እያየን እንገኛለን። ህፃናት ሞራ ኦፕሬሽን እንሰራለን። መንሸዋረር ችግር ያለባቸውን እናያለን። በጣም ጨቅላ ህፃናት የሆኑ ወይም ያለ እድሜያቸው የተወለዱ ህፃናት የሬቲና ችግር ሊያጋጥማቸው ይችላል። እነሱንም ስክሪን እናደርጋለን። ስለዚህ እነዚህ ሁሉ አዳዲስ የተጀመሩ ህክምና ናቸው ማለት ነው። ይሄ የህፃናት አይን ህክምና ብዙ መሳሪያ የሚጠይቅ ብዙ የስኪል ያለው ሰው የሚጠይቅ ስራ ነው እና ይሄ ቦታ መገኘቱ እጅግ በጣም ነው የሚጠቅመው። አንደኛ ለህፃናቶቹ ሩቅ ሳይሄዱ እዚሁ ህክምናውን ማግኘት ይችላሉ። ሁለተኛ እንዳልኩት ደግሞ የጨቅላ ህፃናትንም ያጠቃለለ ስለሆነ እነሱንም ያማከለ ነው እና በጣም ሰፊ አገልግሎት ነው የሚሰጠው። ስለዚህ ሪፈር የምናደርጋቸው ህፃናት በሙሉ እዚሁ አስቀርተን ህክምናውን እንሰጣለን ማለት ነው። በጣም ፕራውድ ነው መሆነው። ምክንያቱም አንደኛ ህንፃው ለብቻ የተሰራ ልክ ፔዲያትሪክ ኦፕታልሞሎጂን ያማከለ ነው እና እያንዳንዱ ፍሎር ስለዚህ እሱ በጣም ቆንጆ ተደርጎ የተሰራ ነው። ሁለተኛ ደግሞ እንግዲህ ህፃናት በጣም ህፃናትን ገና በወራት እድሜ ያሉ ህፃናትን ኦፕሬሽን የምንሰራው እና እሱን ማድረግ ራሱ ቀላል ነገር አይደለም። ስለዚህ ይሄ በጣም ደስ የሚለኝ የሚያኮራኝ ነገር ነው። አሁን እየጀመርን ያለ ነው። ተጨማሪ ሌሎች የምንሰጣቸው አገልግሎቶች ይኖራሉ። ለምሳሌ እንግዲህ እይታቸው የተወሰነ ማሻሻል ችለን ግን ከዛ በላይ ማሻሻል ማንችላቸው ህፃናቶች ይኖራሉ። ስለዚህ ሎው ቪዥን ሰርቪሶች እንጀምራለን። ሌላው ደግሞ ትምህርት ማስተማር፣ ለምሳሌ ሌሎች ሐኪሞችን ስልጠና መስጠት አስበናል። ሪሰርቾች እንዲሰሩ ለማድረግ አስበናል። ሌላው ያው ከክፍለ ሀገር የሚመጡ ህፃናት ይኖራሉ። ትልቅ ማዕከል ነውና እነሱንም ያቀፈ ብዙ ህፃናት የሚረዱበት ማዕከል ለማድረግ ነው እንግዲህ ሀሳባችን።